አንድሪያ አሁን ባላት መልክ ደስተኛ ብትሆንም የምትወዳቸው ሰዎች ግን በለውጧ እንደተቸገሩ ትናገራለች። ጓደኞቼ ከእኔ ጋር ለመውጣት ምንም ችግር የለባቸውምና እኔን እንዳለሁኝ ይቀበሉኛል ስትል ታስረዳለች። አሁን በትልቅ ከንፈሬ ሊያዩኝ ስለለመዱ ነገሩ ሁሉ አያስገርማቸውም። ነገር ግን ወላጆቼና አያቶቼ ከንፈሮቼ በጣም ትልቅ እንደሆኑና ለእነሱ አስፈሪ እንደምመስል ያለማቋረጥ ይነግሩኛል ትላለች። አንድሪያ ግን በነገሩ ግድ አልሰጣትምና ከሚደርስባት ትችት በተጨማሪ የዓለማችን ትልቁን ከንፈር ማግኘቷ የሚያመጣላትን ትኩረት ትወደዋለች። አንድሪያ በከንፈሮቿ ምክንያት ብዙ የፍረጃ አስተያየቶች ይደርሷታል። አንድሪያ ኢቫኖቫ የዓለም ትልቁ ከንፈር የእኔ ነው ትላለች። የለውጥ ጉዞዋን በጃንዋሪ 2018 ከጀመረችበት ጊዜ ጀምሮ 32 የሃይሉሮኒክ አሲድ መርፌዎችን በከንፈሮቿ ላይ ወግታለች። ይህም ሰዎች እንዴት መመገብ እንደምትችል እንዲገረሙ አድርጓል። የ28 ዓመቷ አንድሪያ በቅርቡ በግሪክ ሬስቶራንት ውስጥ ሆና በኢንስታግራም ላይ ፎቶ ስትለጥፍ ስፍር ቁጥር የሌላቸው የነቀፌታ አስተያየቶችን ተቀብላለች። አንድ የኢንስታግራም ተጠቃሚ እንደዚህ ሆነሽ መብላት ትችያለሽ ሲል ሲጽፍ፣ ሌላኛው ደግሞ በስትሮ በመጠጫ ቱቦ ነው የምትበላው በማለት ጠይቋል። ሌሎች ደግሞ ለምግቡ አለርጂክ ሆና እንደሆነ አስበዋል። ዌንዲ የተባለች ተጠቃሚ ለምግቡ አለርጂክ ሆነሽ ነው ስትል አስተያየት ሰጥታለች። ሌላ ደጋፊ ደግሞ በቀልድ አንቲሂስታሚን ሞክሪ እብጠቱን ለመቀነስ ይረዳል ብሏል። አንድሪያ በኢንስታግራም ላይ እራት ስትበላ የሚያሳይ ፎቶ ለጥፋ ሰዎች እንዲህ ባለ ትልቅ ከንፈር እንዴት እንደምትመገብ ጠይቀዋል። ይሁን እንጂ ከቡልጋሪያ የመጣችው የቀድሞ የሥነ ልቦና ተማሪ የሆነችው አንድሪያ በምትመገብበት ጊዜ ምንም አይነት ችግር እንደሌለባትና የማታውቃቸው ሰዎች በሚሉት ነገር ግድ እንደማይሰጣት ትናገራለች። ይህ በጣም የተጋነነ ነው ወይም እጅግ ብልግናና አሳፋሪ መልክ አለሽ፣ አስቀያሚ ነሽ እንደሚሉኝ ተነግሮኛል ትላለች። ነገር ግን ለቃላቶቻቸው ትኩረት አልሰጥም። ከሌሎች ሁሉ የተለየ መሆን እፈልጋለሁ። አንድሪያ ልዩ መልክ እንዲኖራት ካላት ፍላጎት የተነሳ ከ7 ዓመት በፊት መልኳን መቀየር ጀመረች። የውጫዊ ገጽታዬን ለመለወጥ ያነሳሳኝ ምክንያት ከልጅነቴ ጀምሮ ሁሌም ለየት ያሉ አስገራሚና የተለያዩ ገጽታዎችን ስለምወድ ነው ስትል በቲክቶክ ላይ ገልጻለች። ይህን ሰው ሰራሽ ውበትና የተጋኑ ነገሮችን እወዳለሁ። አሰልቺና ተራ ገጽታዎችን አልወድም። ከዚያን ጊዜ ጀምሮ በአገጯ በመንጋጋዋና በጉንጮቿ ላይ 12 መርፌዎችን ወግታለች። እንዲሁም የጡት ማስፋፊያ ቀዶ ጥገና አድርጋለች። አሁን ያላት መልክ ምንም አይነት ማሻሻያ ከማድረጓ በፊት ከምታጋራቸው የበፊት ፎቶዎች ጋር ፈጽሞ አይገናኝም። በመንገድ ላይ ስሄድና በሕዝብ ቦታዎች ላይ ስሆን ሁሉም ሰው ሁልጊዜ በመገረም ያፈጥብኛል ስትል በቲክቶክ ላይ ተናግራለች። ስለ እኔ አስተያየት ይሰጣሉ፣ ያሾካሹካሉ፣ በመካከላቸውም ይወያያሉ። አንዳንድ ጊዜ ጮክ ብለው አስተያየት ይሰጡኛል። ፊት ለፊት በቀጥታ የሰደቡኝና ስም ያወጡልኝ ጊዜያትም ነበሩ። እርግጥ ነው ከእኔ ጋር ፎቶ መነሳት የሚፈልጉና ምን ያህል እንደሚወዱኝ የሚነግሩኝ አድናቂዎችም አሉ። በመጨረሻም አንድሪያ በመልኳ ላይ ችግር ላለበት ማንኛውም ሰው የምትለው አንድ ነገር አለች። እኔ ትልቅ ሰው ነኝ። በሰውነቴ ላይ ምን ማድረግ እንዳለብኝ የምወስነው እኔው ራሴ ነኝ። አንድሪያ ኢቫኖቫ የዓለማችንን ግዙፍ ከንፈር ለማግኘት በከንፈር መሙያዎች ላይ $26,000 በላይ አውጥታለች። የኮስሞቲክ ሂደቶች በዓለም ዙሪያ ትኩረት እያገኙ ነው። ነገር ግን አንዳንድ ጉዳዮች በከፍተኛነታቸው የተለዩ ናቸው። ቡልጋሪያዊቷ አንድሪያ ኢቫኖቫ ፊቷን በመሙያዎችና በቀዶ ጥገናዎች ድራማዊ በሆነ መንገድ ለመለወጥ በወሰነችው ውሳኔ በሰፊው ትታወቃለች። በሺዎች የሚቆጠር ዶላር አውጥታለች። እንዲሁም በደርዘን የሚቆጠሩ ሂደቶችን አልፋለች። ሌላዋ ሞዴል ቼልሲ ሮቢንሰንም ከኮስሞቲክ ቀዶ ጥገና በኋላ በገጠማት ከባድ ችግር መነጋገሪያ ሆናለች። አንድሪያ ኢቫኖቫ የሕክምና ስጋቶችን ችላ አለች። የባለሙያዎች ስጋት ቢኖርም ኢቫኖቫ ቀዶ ጥገናዎቿን ቀጠለች። ሐኪሞቿ ተጨማሪ ሃይሉሮኒክ አሲድ በከንፈሮቿ ላይ መውጋት አደገኛ ሊሆን እንደሚችል አስጠንቅቀዋት ነበር። አንዳንዶች ለደህንነቷ እንኳ ሳይቀር ፈርተው ነበር። ነገር ግን ኢቫኖቫ ለመቀጠል በአቋሟ ጸናች። ሐኪሜ በከንፈሮቼ ላይ ተጨማሪ ሃይሉሮኒክ አሲድ ለመወጋት ፈርቶ ነበር፣ ነገር ግን እኔ ጽኑ አቋም ነበረኝ ብላለች። ሰውነቷ ለከፍተኛ መጠን መሙያዎች ምን አይነት ምላሽ እንደሚሰጥ ማየት ትፈልግ ነበር። የአንድሪያ ኢቫኖቫ የፍቅር ሕይወትና የቀጠሉ ሂደቶች ኢቫኖቫ የተቀየረው መልኳ የፍቅር ሕይወቷን እየጎዳው ሊሆን እንደሚችል ትገነዘባለች። ነገር ግን የማቆም ዕቅድ የላትም። በተጨማሪም የጡት ማስፋፊያ ቀዶ ጥገና አድርጋለች። መጠኗ ከ75 ወደ 75 የጡት መያዣ መጠን ተቀይሯል። ኢቫኖቫ በማኅበራዊ ሚዲያ ላይ ንቁ ተሳትፎ አላት። ራሷን እንደ ሞዴልና ተጽዕኖ ፈጣሪ ታቀርባለች። ትችቶች ቢኖሩባትም ውሳኔዋን እንደ ግል ምርጫዋ ትከላከላለች።
የኮስሞቲክ ቀዶ ጥገና አዝማሚያዎችና ማስጠንቀቂያዎች የኢቫኖቫ ታሪክ ከፍተኛ የሆኑ የኮስሞቲክ ቀዶ ጥገናዎች እየጨመረ የመጣውን አዝማሚያ ያሳያል። አንዳንዶች የሚፈልጉትን መልክ ሲያገኙ፣ ሌሎች ደግሞ ከባድ የጤና ችግሮች ይገጥሟቸዋል።